ኒቆዲሞስ ክቡር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት የእግዚአብሔር ሰላምታ ከእናንተ ጋር ይሁን። ለዚህ ቀን ላደረሰን አምላክ ክብር ምስጋና ይግባው። ዛሬ የማቀርብላችሁ ኒቆዲሞስ ወይም የዐቢይ ጾም 7ኛ ሳምንት። ኒቆዲሞስ ቃሉ የግሪክ ሲሆን ድል ማድረግን ወይም አሸናፊነትን ያመለክታል። ኒቆዲሞስ ፈሪሳዊው ከአይሁድ አለቆችና መምህራን አንዱ ነው። በወንጌል ዮሐንስ ምዕራፍ 3 ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የተባለ አንድ ሰው እንደነበረና እርሱም በሌሊት ወደ ጌታችን መጥቶ እንደተማረ ተጠቅሷል። ዮሐንስ ምዕራፍ 1 ቁጥር 2 በአይሁድ አለቆች ፊትም ሕጋችንን አስቀድሞ ሳይሰማ የሰራነውንም ሳያውቅ በሰው ይፈርዳልን በማለት ስለ መድኃኔዓለም ክርስቶስ የተናገረ እሱ ነው። እነርሱ ግን በክርስቶስ እግዚአብሔርነት ያመኑበት ኦሪትን የማያውቁ ስሑታን እንደሆኑ ያስቡ ስለነበር አንተም ደግሞ ከገላ ነህን? ከገላ ነቢይ እንደማይነሳ መርምርና እይ አሉት እንጂ አልተቀበሉትም። ዮሐንስ ምዕራፍ 7 ከቁጥር 38 እስከ 52። ኒቆዲሞስ የአርማቴዎስ ሰው ከሚሆን ከዮሴፍ ጋር በመሆን የጌታችን ቅዱስ ሥጋ በንጹህ በፈታ ገንዞ በአዲስ መቃብር ቀብሯል። ወንጌላዊ ቅዱስ ዮሐንስ ቀድሞ በሌሊት ወደ ጌታችን ኢየሱስ ሄዶ የነበረው ኒቆዲሞስን መጣ። ቀብተውም የሚቀበርበትን 100 ወቄት የከርቤና የሬት ቅልቅል ሽቶ አመጣ እንዳለ ዮሐንስ ምዕራፍ 19 ቁጥር 39። በዚህም ኒቆዲሞስ ከምክረ አይሁድ ያልተቀላቀለ መሆኑ ይታወቃል። የሌሊት ተማሪው ኒቆዲሞስ የሌሊቱን ጊዜ ለትምህርት ለምን መረጠ? የሌሊት ተማሪው ኒቆዲሞስ ዮሐንስ ምዕራፍ 3 ቁጥር 2 ከፈሪሳውያን ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው በሌሊት ወደ ጌታ እየሄደ ይማር ነበር። ኒቆዲሞስ ከቀኑ ክፍለ ጊዜ ይልቅ የሌሊቱን ጊዜ ለትምህርት ለምን መረጠ? ሌቱን በብርሃን ሚማር መምህር። አንደኛ ኒቆዲሞስ መምህር ስለነበር ስማር ሰዎች ቢያዩኝ ውዳሴ ከንቱ መምህር መባል ይቀርብኛል ብሎ ነው። እኛ ዛሬ የዘላለም ሕይወት የሚሰጠንን ቅዱስ ቃል በትህትና መማር ሲገባን ለምድራዊ ክብር ብለን በቀን ጊዜያችንን መማር ያልቻልን ስንቶች ነን? ስለዚህ ቀን ጊዜያችንን በአግባቡ ልንጠቀምበት ይገባል። ማንም ሊሰራ የማይችልባት ሌሊት ትመጣለችና ዮሐንስ ምዕራፍ 9 ቁጥር 4። ሁለተኛ ኒቆዲሞስ የአይሁድ መምህር ስለነበር እንዳያዩት ፈርቶ ሌሊት እየመጣ ይማር ነበር። እኛ ዛሬ ልባችን የተረዳውን እውነት በግልጥ እንዳንፈጽም በፍራቻ በይሉኝታ የምንሰውር ስንቶች ነን? ፍጹም ፍቅር ፍርሃት የለውም፣ ፍርሃት ቅጣት አለውና አንደኛ ዮሐንስ ምዕራፍ 4 ቁጥር 18። ፍርሃትን አስወግደን ለእውነት ልንቆም ይገባል። ሶስተኛ ኒቆዲሞስ ከቀን ልብ ይልቅ የሌሊት ልብ የተካተተ ስለሆነ በሙሉ ልቡ በማስተዋል ለመማር ስለፈለገ ከቀኑ ክፍለ ጊዜ ይልቅ የማታውን መረጠ። ዛሬ ስንቶቻችንን ቅዱስ ቃሉን በማስተዋል ከልብ ሆነን የምንማር? የሰማነውን ቅዱስ ቃል በሕይወታችን ፍሬ እንዲያፈራ ቅዱስ ቃሉን ከልብ ሆነን በማስተዋል ልንሰማ ይገባናል። ቃሉን ሰምቶ የሚያስተውል ልብ መልካም መሬት ተብሏል። በመልካም መሬት የተዘራው ይህ ቃሉን ሰምቶ የሚያስተውል ነው። ማቴዎስ ምዕራፍ 13 ቁጥር 23። እያንዳንዳችን ጸሎት እያደረገን እንኳን አንደበታችን የእግዚአብሔርን ቃል ይንዳል፣ ልባችን ሌላ ቦታ ይንጎዳጎዳል። በማህበር ጸሎት አብረን እየጸለይን በመሃል ሳይን አውት አድርገን ልክ ሲፈጸም አለቀ እንዴ ብለን ሳይንን የምናደርግ አንጠፋም። ኃጢአት ነቅታ ብርሃን ካየች እንደ ኒቆዲሞስ። አራተኛ ሌሊት ጨለማ ነው፣ ብርሃን የለም።
ይህም የኃጢአት ምሳሌ ነው። ኒቆዲሞስ በሌሊት መምጣቱ በኃጢአት እንዳለ ንስሐ እንደሚፈልግ ያስረዳናል። ዛሬ ስንቶቻችንን ቅዱስ ቃሉን ስንሰማ በተአምኖ በኃጢአት በንስሐ ውስጥ ሆነን የምንሰማ? ያለ ንስሐ የምንሰማው ቃል በሕይወታችን ፍሬ የማፍራት እድሉ ጠባብ ነው። ምክንያቱም በንስሐ ከልባችን ያልጸዱት ክፉ ምኞቶች እንደ እሾህ ሆነው ያንቁታልና። ሌላው በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ማቴዎስ ምዕራፍ 13 ቁጥር 8 ተብሎ የተጻፈው ለዚህ ነው። አምስተኛ ሌሊት የቆየው ኪዳን ወይም የብሉይ ኪዳን ምሳሌ ነው። ኒቆዲሞስም እኔ ምሁረ ኦሪት እንጂ ምሁረ ወንጌል አይደለሁም፣ ወንጌልን ካንተ እማር ዘንድ ያስፈልገኛል ሲል በሌሊት ይመጣ ነበር። ብሉያት ከሐዲሳት ጋር ተዋህደው ሲተረጎሙ ሰምና ወርቁ ተጣምሮ የሕይወት ትምህርት ያስገኛል። አንዳንዶቹ ዛሬ ብሉያት ጭራሽ አያስፈልጉም ሲሉ ይደመጣሉ። ነገር ግን እንደ ኒቆዲሞስ ሁለቱን ኪዳናት አዋህዶ መጓዝ ትክክለኛ መንገድ ነው። ለዚህም ነው ጌታ ሲያስተምር እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ይወጣ ወይም አንዲት ነጥብ አታልፍም ማቴዎስ ምዕራፍ 5 ቁጥር 18 በማለት በአበክሮ የተናገረው። ኒቆዲሞስም ምንም እንኳ የቀኑ ክፍለ ጊዜ ባይመቸውም በሌሊቱ ሰዓት ለመማር ችሏል። እኛም ከሱ ተምረን ከልብ ካለቀሱ እንባ አይጠፋምና ምንም ስራ ቢበዛብን ለቅዱስ ቃሉ ጊዜ አይጠፋምና ሕይወት ለሚገኝበት ትምህርት ጊዜ ልንሰጥ ይገባል። ውድ የስርቲው ተመልካቾች ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች አዳዲስ ቪዲዮዎችን ስንለቅ እንዲደርሰዎት የደወል ምልክቷን መጫን አይርሱ። ስብሐት ለእግዚአብሔር። ይቆየን። ኒቆዲሞስ ክቡር